የልዳው ሰማዕት በፈረሱ ላይ ቢሆን ወይም በምድር ላይ ቢቆም ግርማ ሞገሱ ዘወትር በላዩ ላይ ይነበባል። ወጣትነቱ ሳይስበው፣ ስልጣኑ ሳያስጨንቀው፣ ሀብቱ ሳያስገርመው፣ የጦር ጀግንነቱ ሳያስደንቀው በክርስቶስ ፍቅር የተማረከ የ20 ዓመት ብላቴና 70 በክርስቶስ በማያምኑ ነገስታት መካከል ቆሞ በነገስታት ጣዖታት መካከል ለሕይወታቸው ስጋት አድሮባቸው በሰጉ አሕዛቦች ተከቦ የክርስቶስን አምላክነት የጣዖታትን ግዑዝነት የመሰከረ ብርቱ አማኝ ድንቅ ክርስቲያን ለዘላለም የሚያበራ ሰማዕት፣ ፈረሰኛ፣ ጦረኛ፣ ለተቸገሩት ፈጥኖ ደራሽ ሰማዕት፣ ለታመሙት ቅዱስ ፈውስ፣ ለደከሙት የበርታታቸው ምክንያት፣ እኔ ክርስቲያን ነኝ ለማለት ቅድሚያ ራሱን የሰጠ የክርስቶስን አምላክነት እስከ ሰማዕትነት የመሰከረ ያላመኑትን በስቃዩና በእንግልቱ እየሰበከ ያሳመነ ክብሩ ከአጥቢያ ኮከብ ይልቅ የሚያበራው የፋርስና የልዳ ፀሐይ የተርሴስና የቤሩት ኮከብ የባህርና የየብስ ብርሃን የጌታችን የኢየሱስ ክርስቶስ ሰማዕት ንዑድ ክቡር የልዳው ኮከብ ቅዱስ ጊዮርጊስ ነው። ውድ የልዳው ኮከብ የቅዱስ ጊዮርጊስ የመንፈስ ልጆች፣ በዛሬው መርሃ ግብራችን ከገድለ ጊዮርጊስ አንበበን የተረዳነውን ታሪክ ለበረከትና ለመረዳት ያክል በጥቂት ይዘንላችሁ ቀርበናል። ምንም በአጭሩ ቢሆን ልብ ማድረግ ከልባችን ከተቋጠረ ያጠረው ሁሉ ይረዝማል። ደግሞም እኛ በመጠኑ መንገድን ለመክፈት ያህል ከበረከቱ ለመሳተፍ ክርስቲያናዊ ምግባርና ውሏችንን በጥቂት ለመገንባት እንድንችል እንጂ ቅዱስ ጊዮርጊስን ገድል ትሩፋት፣ ሕይወትና ተአምራት ማን ጽፎ ማንስ ተናግሮ ይጨርሰዋል? በመሆኑም ዛሬ ዳረጎት ትሆናችሁ ዘንድ በመጠን ቀንብበን አቀርበንላችኋል። ታዲያ ታሪኩን ከመጀመራችሁ በፊት በክርስቲያን ስነ ምግባር እኛ እንድንበረታ